እንደምን አደሩ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው በመልካም አስተዳደር ይፈታልኛል ብዬ ነው የመጣሁት። እንደ ወረዳ ነዋሪነቴ ሰነድ አልባ ነው። ነገር ግን ግንባታ ጥሩ ስለፈረሰብኝ ከጉለሌ ክፍለ ከተማ ከወረዳ 5 ነው የመጣሁት። አገልግሎት ፍለጋ ነው የመጣሁት። ከዋና ስራ አስፈጻሚ ምላሽ አገኛለሁ ለማግኘት ነው። እሱንም የምጠይቀው ጥያቄ በዋናነት በሰነድ አልባ ግንባታ ፍቃድ ነው። አጥሬ ስለፈረሰ በመልካም አስተዳደር በኩል ተወስኖልኝ ፍትሐዊ የሆነ ምላሽ አግኝቼ በካቢኔ በኩል ተወስኖልኝ ግንባታውን እንዳካሄድ ነው። በዚህ በኩል ደግሞ መልካም ትብብራቸውን አድርገውልኝ ፍቃዱን እንዳገኘ ነው። በዚሁ በመጣው ሰዓትም ዋና ስራ አስፈጻሚ ባገኛቸው ሰዓት ባለኝ ማስረጃ ማመልከቻም ፎቶኮፒ መታወቂያ ማድረግ ባሉኝ መሰረት እሱን አስገብተ ይዘና ባሉኝ መሰረት ፍትሐዊ የሆነ ምላሽ ስለሰጡኝ ምላሻቸው ደግሞ አርኪ በመሆኑ በካቢኔ ወስነን ጥልቅ የሆነ የአጥርም ሆነ የመጸዳጃም ሆነ የማድ ቤት መወሰን እንችላለን። ችግር የለውም። በአየር ካርታና በጂአይኤስ ላይ የሚታዩትን ነገሮች የመልካም አስተዳደር ሲጠየቅ ግን በሕግና በመመሪያ ሊፈቱ የማይችሉ ነገር ግን ከመኖር ጋራ የተያያዙ ለአብነት ልክ አንተ እንደጠየቀው የማድ ቤት አስፈላጊ ስለሆነ ያለ ማድ ቤት ሰው አለማብሰያ የትም ሊሰራ አይችልም። ከበላ ከጠጣ በኋላ ደግሞ ሰዎች መጸዳዳት ግዴታ ነው። መጸዳጃ አንድም ሁለትም ቆርቆሮ እድሳት፣ የወደቀ አጥር እድሳት እነኚህ እና መሰል ጉዳዮች ናቸው በመመሪያ ሊፈቱ የማይችሉ ነገር ግን ደግሞ መልካም የሆነ አስተዳደር ለማስፈን አስተዳደሩ ከካቢኔው ጋር ተወያይቶ የሚፈታቸው ጉዳዮች እንደሆነ እኛ የመወሰን ስልጣን ስላለን ምንም ችግር እንግልትም ሳይበዛ እኛ የመወሰን ቦታው ድረስ ወርደን የማየትም ስልጣን ስላለን የመወሰንም ይሆናል አይሆንም የሚልም ምላሽ ስለሰጡን አርኪ ምላሻቸውን በመቀበል እና ብዙ ሰዓትም ሳይፈጅብኝ 5 ደቂቃ ባልሞላ ነገር ነጥቤን ወይና ጥያቄን ምላሽ ስለሰጡኝ በታላቅ አክብሮት አመስግኛቸው ነው። አሁንም ይሄ ይበልጥ ይጠንክር እላለሁ ከወረዳ 5 ነዋሪ